ሰላም ጤና ይስጥልኝ እንደምን አላችሁ እግዚአብሔር ይመስገን ወንድማችሁ መሳይ ነኝ ዛሬ ደግሞ እንደገና በሌላ ሐሳብ መጥቻለሁ ለዚህ በአዲስ ከሆኑ ቤቱን ሰብስክራይብ ላይክ ሼር በማድረግ አብራችሁን እንድትሆኑ በታላቅ ትህትና ይጋብዛለሁ ዛሬ የምናየው ነገር በጣም የሚገርምና ደስ የሚል ሊያስተምረን ይችላል ብዬ ያሰብኩትን ነገር ይዤላችሁ መጥቻለሁ ማለት ነው ያውም ዘረኝነትና ሃይማኖተኝነት የሚለው ሁለቱንም ሐሳብ በተለያየ አንግል እያየን ከኔ ጋር የሚቀጥሉትን ጥቂት ደቂቃዎችን አብረን የምንቆይ ይሆናል ማለት ነው በጣም እነዚህ ሁለቱ ኮር ናቸው የትም ብትገቡ ሰዎቹ በዚህ አንግል ታገኙዋቸዋላችሁ ወይም ከዚህ ይሄንን ሲሰሩ ሲያደርጉ ሲያሰሩ ሲያሳዱ ሲኖሩበት እናያለን ማለት ነው ስለዚህ ዘረኝነትና ሃይማኖተኝነት ዋና መሰረታዊ ዓላማ ሜስ ያደረገ ነገር ማለት ነው ዋናው ለምሳሌ ዋና ነገር አለ ዋና የማይነካ ነገር ኦሪጂናል የሆነ ነገር ኮፒ ያልተደረገ ነገር በቃ ዋናው የሆነው ነገር ለምሳሌ ክርስትና ዋናው ሃይማኖተኝነት አይደለም እና የህዝብ ልብ ያለው ሰው ደግሞ ዋናው ነገሩ ዘረኝነት አይደለም ማለት እነዚህ ሁለቱ በተሳሳተ መንገድ በሰዎች የሚገቡ ባጋነንታይ ዓለም የሚመሩ በጣም ክፉ የሆነ መርዝ ደግሞ በውስጣቸው ያለ ትውልድንና ማህበረሰብን የሚጎዱ አልፎም ሲሄዱ ለሚቀጥለው ጊዜም ደግሞ ጥሩ ያልሆኑ ነገሮችን አሳልፈው የሚሄዱ በጣም ክፉ ነገሮች ናቸው ማለት ነው ስለዚህ እነዚህ ሁለቱን ዘረኝነትና ሃይማኖተኝነት የሚለው ነገር ካለ ጋር የተወሰኑ ደቂቆችን የምትቆዩ ከሆነ ማን እንደሆኑ ምን እንደሆኑ በእነማን ውስጥ እንደሚንጸባረቁ የምናየው ይሆናል ማለት ስለዚህ እንደዚህ አይነት ሐሳብና እንደዚህ አይነት ነገሮችን የሚያንቀሳቅሱ ሰዎች ዙሪያቸው ላይ ካሉ እነዚህ ሁለቱም አይነት ባህሪ ያላቸው ሰዎች ትንሽ የተጠናወታቸው አጋነንታይ አሰራር ውስጥ ናቸው ማለት ነው because of ሰውን እግዚአብሔር ሲፈጥር መልካምን ሁሉ እንድናደርግ በእግዚአብሔር በክርስቶስ ኢየሱስ ተፈጥረናልኛ ሰዎች መልካም ሁሉ by default by the way ሰው የተፈጠረው by default ምንም ግራ ቀኝ ሳይል by default መልካም እንዲያደርግ መልካም ለማድረግ መልካም ሁሉ ለማስራት በክርስቶስ ኢየሱስ የተፈጠረን በእግዚአብሔር አምሳል የተፈጠረን በእግዚአብሔር እጅ ስራንን ማለት የእግዚአብሔር እጅ ስራንን የእግዚአብሔር እጆች የሰሩን ለእግዚአብሔር ዓላማ እግዚአብሔርን በመምሰል የተፈጠረን እግዚአብሔር በዚህ ምድር ላይ በጣም በልዩነትና በስልጣን የፈጠረው ሰውን ነው እዚህ ምድር ላይ ያለው ነገር የምናየው የምታዩትን ሩቅ ቅርብ ያለው ነገር በሙሉ ሰው መናጅ እንዲያደርግ ተደርጎ ስልጣን ያለው ተደርጎ አእምሮ ያለው ተደርጎ ከሌላ ፍጥረት በተለየ መንገድ የተሰራ የተፈጠረ ፍጥሩ ነው ማለት ነው ሰው ስለዚህ እግዚአብሔር ሰዎችን መልካም ሁሉ እንዲያደርጉ እንዲንከባከቡ ዓለምን እንዲጠብቁ እዚህ ምድር ላይ ያለው ነገር ደግሞ ዳሜጅ እንዳይሆን እንዲንከባከቡ እንዲጠብቁ እንዲጎበኙ መልካም ሆኖ እንዲቀጥል ለማድረግ የተፈጠረ ነው ሰው እና ከዚህኛው ዓላማ ደግሞ ሰዎች ይህንን ዓላማ ሜስ አድርገው ከዚህ ዓላማ ውጪ እንዲኖሩ ደግሞ ሌላ ደግሞ የሚገፋፋ እንደ አውተር ሼል የሆነ የውጪ ተጽዕኖ አለ ማለት የውጪ ተጽዕኖ አለ ማለት የሰው ተጽዕኖ ሰውን ያጋነን ተጽዕኖ ማለት ሰዎችን አእምሮ ሊቆጣጠር የሚችል የሰዎችን ሐሳብ ሊወስድ የሚችል ለሰዎች ሐሳብ ሊሰጥ የሚችል ሰዎች እየተፈጠሩበት ዋና ዓላማቸውን እንዳይኖሩ ሊያደርጋቸው የሚችል አጋነንት ጭምር ያለበት ብዙ የሚያከስር ብዙ የሚጎዳ ነገር ባለበት ምድር ላይ ነው ያለ ነው ስለዚህ ዘረኝነትና ፖለቲከኝነት የሚሉ ሁለቱም ነገሮች ቤተክርስቲያንና ሰው በሚኖርበት ሁሉ ቦታ ላይ የሚኖሩ ናቸው ዘረኝነትና ሃይማኖተኝነት ሁለቱም ከየትኛውም አይነት ሰው ህይወት ውስጥ ሊሞቱ ሊወገዱ ሊጠፉ የተገቡ ነገሮች ናቸው ማለት ነው ክርስቲያን የሆነ ሰው ክርስቲያን ከመሆኑ በፊት ወደ ጌታ ኢየሱስ ክርስቶስ ወደ እምነት ወደ ህይወት ወደ ህይወት አሁን ክርስቲያን ነኝ ብሎ ወደ ሚያስብበት ሳይመጣ በፊት የነበረው አይነት አጠቃላው ባህሪ መቶ ያለበት መሞት አለበት ያ ለዛኛው ባህሪ ደግሞ ያንን ባህሪ የማሰብ አቅም እንዳይኖረው አድርጎ ሰውየው ጥሎ ካልወጣ አሁንም በድሮ ማንነት ውስጥ የሚመላለስ ነው የሚሆነው ማለት ነው የድሮ ማንነት የሚባለው ድሮ የሚያደርጋቸው አይነት ነገሮች ቆም ብሎ ያስባቸዋል ማለት ድሮ የሚያደርጋቸው ነገሮች አለማው ሳለ ያደርጋቸው ነበራቸው
ተግባራት ናቸው። ሰዎች ወደ ጌታ ኢየሱስ ክርስቶስ ከማምጣታቸው በፊት ጌታን ከማመናቸው በፊት ወደ ብርሃን ከማምጣታቸው በፊት ብርሃን የህይወታቸው ዋና ከመሆኑ በፊት ባሉበት ጊዜ ያደርጉ የነበሩትም ይኖሩ የነበሩበትም ጨለማ ውስጥ ነው። ወደ አስደናቂ ብርሃን ደግሞ ያወጣን ታላቅ የሆነ የእግዚአብሔር እጅ ወደሚገርም ብርሃን የጠራን የእግዚአብሔር እጅ አለ። ሰው ጨለማ ውስጥ ሆኖና ብርሃን ውስጥ ሆኖ የሚያደርገው ነገር በፍጹም ሊገናኝ አይችልም። ሰው ተራራ ላይና ቁልቁል ለታች ሸለቆ ውስጥ ሆኖ የሚያደርገው ነገር በፍጹም ሊገናኝ አይችልም። ሰው በብርሃንና በጨለማ መካከል በጣም ትልቅ የሆነ ልዩነት አለ። በብርሃንና በጨለማ መካከል ያለው ልዩነት ተናግረን አውርተን የምንጨርሰው አይደለም። ግን ለእንትናችን እንዲጠቅመን ለክላሳችን እንዲጠቅመን የተወሰነውን እስቲ ለማውራት ልሞክርና ትንሽ በጨለማና በብርሃን መካከል ያለው ልዩነት ማለት ነው። በጨለማና በብርሃን መካከል በጣም ትልቅ የሆነ ልዩነት አለ። በጨለማ ውስጥ የምታደርጉትን ነገር በብርሃን ውስጥ አታደርጉ። ማንኛውም አይነት ሰው አመን አላመና ክርስቲያኑ አይደለም የትኛውም አይነት አስተምሮት ውስጥ እምነት ውስጥ ይሁን በየትኛውም አይነትና ዘመን ውስጥ ያለው ሰው በብርሃንና በጨለማ የሚያደርጋቸው ነገሮች በፍጹም ከይዘታቸውም ከተግባራቸውም አንፃር ሊገናኙ አይችሉም ማለት ነው። ሊገናኙ አይችሉም። ስለዚህ እነዚህ በብርሃን ውስጥ ሰዎች የሚያደርጉን ነገር በብርሃን ውስጥ አደባባይ ቆሞ ሰው ልብስ አይለብስ። በብርሃን ውስጥ ማይደረግ ነገር አለ በጨለማ ውስጥ ምክንያቱም ዙሪያው ሁሉ ጨለማ ነው። ሚያይ የለም ምክንያቱም አያዩም። አይናቸው አልበረም because of there is no light። ብርሃን የለም። እዛ ብርሃን ስለሌለ ምንም ሊያደርጉ አይችሉም። ሰው በብርሃን ውስጥ ሲኖር ክፉንም ደጉንም ማየት የሚችለው መጥፎንም የሚጠቅመውንም ማይጠቅመውን ሊለይ የሚችለውና ስለዚህ ሰው ከጨለማ ወደሚደነቅ ብርሃን ሲመጣ ጨለማ ውስጥ ያደርግ የነበረውን ነገር ብርሃን ውስጥ አደርጋለሁ ብሎ የሚያስብ ከሆነ ሃይማኖተኝነት ይባላል ማለት ነው። ሃይማኖተኝነት ይባላል። ድሮ በጨለማ ውስጥ ሆኖ ማታ ውስጥ ሆኖ ሳይነጋ ባለበት ብርሃን በሌለበት ሁሉ ተመሳሳይ ሆነ ሁሉም በቃ አንድ አይነት በሆነ ህይወት ውስጥ ሲኖር የነበረ ሰው አሁን ደግሞ ወደ ብርሃን ከመጣ በኋላ ያንን አይነት ባህሪ ይዤ እኖራለሁ ማለት የሞተውን ሬሳ ከተቀበረበት አንስቶ ተሸክሞ እንደማሄድ ነው። ይሄኛው ሬሳ መሞት የለበትም። ቢሞትም በቃ ሞቶ ከተቀበረም በኋላ ከዛም ቢሆን አውጥተን እኛ ቤት እናኖረው እንደማለት ነው። የሞተውን ነገር ይዞ መኖር፣ የሞተውን ነገር ይዞ መቀጠል፣ የሞተውን ነገር ይዞ ማቆያት ማለት የሞተ ነገር ለምንም አይጠቅም። ለኛ አይጠቅም፣ ለልትውልድ አይጠቅም፣ ለቤታችንም አይጠቅም። ለምንም ስለማይጠቅም የሞታ ምንም ያህል የምንወደው ቢሆን ምንም ያህል የምትወዱት ሰው ምንም ያህል የምትወዱት ነገር ከእጃችሁ ከወጣ ካጣችሁት ወይም ጤላችሁት ከወጣችሁት በቃ ጤላችሁታል። ስለዚህ በምንም አይነት ታምር የሞታ ነገር ሕያው ጋር የመኖር እድል የለውም። ይሄ ተፈጥሮ መፈግሪም አይደለም። ሌላ ስርዓት ምናምን መጻፍ ማንበብ የሚያስፈልግ አይደለም። ሰዎች ጥሎ ወደ የወጡበትን ባህሪ ደግም ለመኖር ማሰብ ማለት ሳያውቁ የረገጡትን ነገር አሁን ደግሞ እያወቁ አስተካክሎ መረገጥ ማለት ነው። ሳታቅ የኖርከውን ሳታቅ በመኖሩ እንኳን የሚጸጽትህ ነገር ሳታቅ በማድረግ የሚጸጽትህ ነገር ካወቅ በኋላ በኮንፊደንስ ለማድረግ መሞከር በክርስትና ዓለም ሃይማኖተኝነት ይባላል ማለት ነው። ልክ እንደዛው ነው። ዘረኝነት የሚባለውም ነገር ደግሞ እኛ በሰዎች ጋር ያለው ነገር የሚጠቅመውን ነገር የሚረባውን ነገር ለሰው የሚጠቅመውን ነገር ለወንድም ለእህት የሚጠቅመውን ነገር ለሌላ ዓላማ ለሆነ ለክፉ ዓላማ መጠቀም ማለት እዚህ ጋር ብዙ መናገር አልፈልግም። ቢኮዝ ኦፍ ዓላማ አይደለም። ምክንያቱም ትንሽ ኮምፔር ያደረገን እንድንሄድበት ነው መሀል የሚያስገባላችሁ ማለት ነው። ዘረኝነትና ሃይማኖተኝነት ሁለቱም ዓላማቸው አንድ ነው። ዓላማቸው ተግባራቸው የሚያደርጉት ነገር ተመሳሳይ ነው ማለት ነው። ሰው ዘረኛ ሆኖ የሚያደርገው ነገር ካያችሁ በሉ እናንተ ዲፋይን አድርጉ፣ ከፈለጋችሁ አብራሩ፣ ከፈለጋችሁ የፈለጋችሁትን በሉና ሰው ዘረኛ ሆኖ የሚያደርገው ነገር ካለ ዘረኛ ሆኖ የሚያደርገው ነገር ሃይማኖተኛ የሆነ ሰውም የሚያደርገው ነገር እንደዛ ነው ማለት ነው። ሰው ዘረኝነት ውስጥ ካለ የሆነ ሰፈር ውስጥ ሆኖ ከሰፈር በማይወጣ ማይንድ ከሰፈር በማይወጣ ከሆነ ከማያሳድግም
ኦፊሻሊ ለማውራት ኦፊሻሊ የማይደረጉ ነገሮች ውስጥ እዛ ውስጥ እየተንከባለለ የሚኖር ሰው ወይም እዛ ውስጥ እየዞራ የሚኖር ሰው እሱ ሰው የባህሪ ኮምፕሊትሊ ኮፒ አድርጋችሁ ብታመጡ ለሃይማኖተኛ ክርስቲያን ይሰራል ማለት ነው። ሃይማኖተኛ ክርስቲያን ህዝብ አይታየውም፣ መንጋ አይታየውም፣ ሰው አይታየውም፣ እውነት አይታየውም፣ እግዚአብሔር አይታየውም፣ ሰው ነው የሚታየው ሰው ደግሞ የሚሸት ሰውነት፣ የሚሸት የድሮ ማንነት፣ የድሮ የሞታ ጥሎ የመጠበት ያኛው የድሮ አናት ባህሪ ነው። ምክንያቱም ተለውጫለሁ ይላል፣ ግን በተለወጣ ማንነት የመኖር አቅም አያገኝም። አድጋለሁ ወጥቻለሁ ይላል፣ በወጣ ማንነት የመኖር አቅም ግን አያገኝም። ሄጃለሁ ይላል፣ ትቻቸዋለሁ፣ ይሄን ትቻለሁ፣ ያንን ትቻለሁ። ለምሳሌ 3 ትቻለሁ፣ ይሄን ነገር ትቻለሁ፣ ድብድብ ትቻለሁ፣ መጣላት ትቻለሁ፣ ሐሜት ትቻለሁ እና እንደዚህ አይነት ነገሮችን ማድረግን ትቻለሁ ይላል፣ ግን መተው አይችልም። እነዛን ጥሎ ማምጣት አይችልም። ብርሃን ውስጥ ነኝ ይላል፣ ግን ተግባሩ ብርሃን ውስጥ አይደለም። ለዚህ ነው ሃይማኖተኛ የሆኑ ሰዎች የሚያደርጉት ነገር ከፍ ብሎ ክርስትናን የሚያሳድበው ማለት ነው። ከፍ ብሎ የመታየት እድል አለው። ቢካዝ ኦፍ ብርሃን ውስጥ ነው ያለው። ብርሃን ውስጥ በጣም በሰፊ ስክሪን ላይ ነጭ ስክሪን ላይ የሆነ ጠብታ ምንም አይነት ትንጥ እየጠብታ ብታደርጉት የመታየት እድሏ በጣም ሰፊ ነው። ቢካዝ ኦፍ ያለው ነገር የመታየት እድሉ በጣም ሰፊ ነው። ለአይን ይገባል። ለአይን ቶሎ ነው ማለት ለማያት በጣም ለመታየት እድሉ ሰፊ ስለሆነ እዛ ለሚደረገው የትኛውም አይነት ከለር ከሱ አይነት ከለር ውጭ ያለው ከለር በሙሉ ቦልዶ ነው የመታየት። ያን መታየቱ ብቻ አይደለም የዛኛውን ነገር ባህሪውን ለማበላሻት ኳሊቲውን ማሳጣት ቫልዩ አልባ የማድረግ አቅም አለው። ልክ እንደዛ ነው ሃይማኖተኛ የሆኑ ሰዎች ሃይማኖተኛ የምንሆንበት ጊዜ ሃይማኖተኛ በምትሆኑበት ጊዜ መሰረታዊውን ዓላማ የእናንተን ብቻ ሳይሆን የኮሙኒቲያችሁንም እያበላሻችሁ ነው የምትሄዱት። የህዝብን የጋራ የሆነ ነገር ሊበራ የተገባ ከፍ ሊል የተገባውን ነገር እያበላሸን እያጠፈን እያወድረም ነው የምንሄደው። ሃይማኖተኝነት ማለት ኦልድ ባህሪ ነው፣ የሞታ ማንነቱ። ለምሳሌ ጳውሎስ ከብንሄድ ጳውሎስ ሃይማኖተኛ በነበረ ጊዜ የሚያደርገው ነገር በክርስቶስ ከሆነ በኋላ አያደርገውም፣ አይደግመውም። ቢካዝ ኦፍ እዛ ያለው ነገር ልምድ አለው፣ እውቀት አለው እና የሌለው ነገር የለም። በጣም ብዙ ነገር ማድረግ የሚችልበት ፖቴንሻልም አቅም ብዙ ነገር ነበረው። ግን ያንን ነገር እዚህ ለማድረግ አቅሙም የሆነ ነገር ስላልነበረው ሳይሆን ወደዚህ ሲመጣ ያን 100% ካልቷ እዚህ ውስጥ የመገለጥ አቅም አይኖረውም። ወይም ያንን ባህሪ ይዞ የመጣ እንደሆን እዚህ ጋር ያለውን ያበላሽናል ነበር። ወይም እዚህ ጋር ባለው ውስጥ ታሪክ ያለው ሰው ሊሆን አይችልም። እዚህ ውስጥ ባለው አሻራ ላይ እዚህ አስተዋጽኦ ያለው ሰው ሊሆን አይችልም። ያኛውን ባህሪ የሚያንቀሳቅስ ከሆነ በኤልዛቤል ባህሪ፣ በክፉዎች ባህሪ፣ በገዳዮች ባህሪ፣ በገዳይነት ባህሪ የሚቀጥል ከሆነ በብርሃን በልማት ዘመን በእድገት ዘመን በመለወጥ ዘመን ውስጥ አሻራ ያለው ሰው መሆን አይችልም ነበርና ለዚህ ነው ያኛውን ኮምፕሊትሊ ይሏል። ለዚህ ነው እኛ ሞተናል፣ የሆነ ከሆነ ባህሪ ሞተናል፣ ከሆነ ሰውነት ውስጥ ሞተናል። ስለዚህ ያንን ነገር የማናደርገው ማድረግ ስለማንችል ሰውን ማድረግ እንዳንችል ሊያደርገን የሚችልን ኃይል ስለተቀበልን ነው ማለት ነው። ስለዚህ የሆነ ወደ ሆነ ለውጥ፣ ወደ ሆነ ብርሃን፣ ወደ ክርስቶስ ወደ ሕያው መንግስት ማምጣት በጀመርን ጊዜ ከዛ በኋላ ማድረግ የማንችላቸው ብዙ ነገሮች አሉ። ያንን ነገር የማድረጉ ዕውቀቱ ስለሌለን ወይም ዕውቀቱ ስለሌላቸው አይደለም ይህንን የማያደርጉ ብዙ ሰዎች እናያለን። በጣም ቦልድ ሆናሉ። በጣም የሚገርሙ ደስ የሚሉ የሚያስተምሩ ሕይወታቸው የሚሸት ሰማይ ሰማይ የሚል ክርስቶስ የሚል ሕይወት ያላቸው በጣም ብዙ ሰዎች። እነዚህ ሰዎች እዛ ጋር ያደርጉ የነበሩትን ነገር እዚህ ጋር የማድረግ ዕውቀት ስለሌላቸው ሳይሆን የማድረግ አቅም ነው የማይኖራቸው። ቢካዝ ኦፍ አሁን ያሉበት መንግስት ራሱን የቻለ መንግስት ነው። እዛ ጋር ያደርጉ የነበሩትን ነገር የማያደርጉበትን አቅም ጭምር ሰጥቶ ነው ወደዚህ የሚያመጣቸው። ሰዎች በግድ ነው የድሮን ህይወት ለመኖር የሚሞክሩት። በግድ የድሮን ህይወት መኖር የጀመራችሁ ካላችሁ ተው። በግድ የድሮን ህይወት በግድ ተገዳችሁ አይደለም። እናንተ በግድ ሰው በግድ ሄዶ ጨለማ ውስጥ ገብቶ ይዞ ይመጣል። ባህሪ ሆኖ ተግባር ሆኖ ስራ ሆኖ እንደገና እዚህኛው መድረክ መገለጥ ይድላል ማለት ነው። ቁልቁል ውስጥ የቆመ ሰውና ከፍታ ላይ የቆመ ሰው ብዙ ልዩነት አለ። ለመውረድ
ከከፍታ ቁልቁል ለመውረድ ስቴፕ አለው። ከቁልቁል ደግሞ ወደ ከፍታ ለመውጣት ስቴፕ አለ። መሀል ብዙ ጋፕ አለ። የጊዜ ጋፕ አለ። የሰዓታት ጋፕ አለ። የኢኮኖሚ ጋፕ አለ። የእድሜ ጋፕ አለ። ብዙ ነገር ጋፕ አለው። ስለዚህ እነዚህ ጋፖች መካከል የሚቀር ነገር መኖር አለበት ማለት ነው። ወደ ከፍታ ስንወጣ፣ ወደ ብርሃን ስንወጣ፣ ወደ እግዚአብሔር ወደ ዘላለማዊ መንግስት አጋንንት ሊገዛ በማይችለው መንግስት ውስጥ ነው የምንገባው። ሰይጣን ሊገዛ ወደ ማይችለው መንግስት፣ ሰይጣን አቅም ሊያደርገው ወደ ማይችለው መንግስት፣ ሰይጣን የፈለገውን እንድናደርግ ጫና ሊያደርገን በማይችል መንግስት ውስጥ እስከገባን ድረስ ሃይማኖተኝነት የሚባሉ ነገሮች ክርስቲያን ገቫሉ አይኖራቸው ማለት ነው። ምክንያቱም ሃይማኖተኝነት የሚባሉ ነገሮች ጳውሎስ ጌታን ሳይቀበል በፊት ያደርገው የነበረው ነው ብለናል። እና እነዚህ ነገሮች ምንድናቸው የሚሆኑት? አዲስ ልብስ፣ ሰው አዲስ ልብስ ገዝቶ አንድ ሕፃን አዲስ ልብስ ብትገዙለት አዲሱን ከውስጥ ለብሶ አሮጌውን ከላይ አይለብስም። አሮጌውን ጥሎ አዲሱን ሲለብስ ነው የሚያምርበት። አሮጌውን ትቶ አዲሱን ሲይዝ ነው የሚያምርበት። ሁለቱንም አንድ ላይ የሚይዝ ከሆነ የአዲሱንም ባህሪ ያበላሻል፣ አሮጌውንም አዲስ ሊያደርገው አይችልም። አዲሱንም ወይ አሮጌ አያረገው ወይ ምን አያረገውም። ለዚህ ነው በጣም እንትን የምንሉና ሃይማኖተኝነት ማለት በጣም ክፉ የሆነ ነገር፣ አጋንንታ የሆነ ነገር ያለበት ነው። ሰዎች ሃይማኖተኛ ሲሆኑ የሚሰብኩት ነገር፣ የሚያስተምሩት ነገር መሰረታዊ ማዕከላዊ ሜሴጃቸው ሰው ተኮር ይሆናል፣ ኢኮኖሚ ተኮር ይሆናል፣ ገንዘብ ተኮር ነው የሚሆነው፣ ስርዓት ተኮር ይሆናል፣ ወግ ተኮር ነው የሚሆነው። የሚያድን አይሆንም፣ የሚያተርፍ አይሆንም። ለትምህርት፣ ለተግሳጽ፣ ለማቅናት፣ ለማስተካከል አይሆንም። እግዚአብሔር ይርዳን። እግዚአብሔር መልካም ነው እና እንደዚህ። ስለዚህ ከዚህኛው ከሃይማኖተኝነት የሚባለው ነገር በጣም መጥፎ ነገር ነው። መጥፎ ነገር ነው። መጥፎ ነገር ነው። መጥፎ ነገር ነው። እያዩ አለማየት ማለት ነው። እየሄዱ አለማሄድ ማለት ነው። ለማሄድ በሚያስችል ፖቴንሻል ውስጥ ሆኖ ለማሄድ አለመሞከር ማለት ነው። ሌላ ደግሞ ኮንፊደንስ ማጣትም ነው። ቢካውስ ኦፍ ሰው የሞተውን አይነት ባህሪ ይዞ ማምጣት ማለት እዚህ ጋር ያለው ነገር በቂ አይደለም ብሎ ማሰብ ማለት ነው። እዚህ ጋር ያለው ነገር እኮ በቂ ነው። ክርስትና በቂ ነው። ክርስቶስ በቂ ነው። እግዚአብሔር በቂ ነው። ሰው እግዚአብሔር ውስጥ ሆኖ እግዚአብሔር ጋር በሙሉ ማንነቱን ለማምጣት አለማቻል፣ ከዛኛው ዘር ይዞ ማምጣት ዲስ ኢዝ ካርስ። ይሄ በጣም መጥፎ ነገር ነው። ሰው ወደ እግዚአብሔር ቤት ሲመጣ፣ ወደ እግዚአብሔር መንጋ ሲቀላቀል፣ እግዚአብሔር አምላክ ብሎ የሚናገርበት አንደበት ኤክስፕራንስ ማድረግ ከጀመረ እዛ ጋር ያለው ነገር 100% ጥሎ ማምጣት አለበት። ጥሎ ካልመጣ የሃይማኖተኝነት አባዜ መርዝ አይለቀውም፣ ባህሪ አይለቀውም፣ ህይወት አይለቀውም። አንድ ጊዜ እንዲሆና ይባላል። ድመት አለች አሉ። ድመቷ መነኮሰች አሉ። ስለ መመናኮስ መነኮሰች አሉ። ከመነኮሰች በኋላ ለሰው ከሰው ጋር የምትኖር፣ ለሰው ተግባር የምትሰጥ፣ ለሰው ፋንክሽን የምትሰጥ፣ ሰዎችን ሄልፕ የምታደርግ፣ ከሰው ጋር ሰው የሚያደርገው ነገር የምታደርግ ሆና በቃ ተቀረጸች። ቢካዝ ኦፍ ቶቲታል ብዙ ነገር ለመቶ ቃል ገብታ አስተካክላለች፣ ባህሪዋን አስተካክላለች። አይጥላ ለማብላት እና ብዙ ማታደርጋቸው ነገሮች አሉ። እነዚህን ሁሉ ፕሮሚስ ገብታ በቃ አላደርግም፣ ከዚህ በኋላ ከዚህ ነገር ሞቻለሁ፣ አይጥ እያሳደርኩ ጫካ ለጫካ አልዞርም፣ አልጋ ስር አልገባም፣ ወንበር ስር አልገባም፣ እሳት ላልወጣም፣ ቆጥላ አልዞርም እና መቃን ላይ እየዘለልኩኝ አይጥ አላሳድም ብላ በቃ መነኮሰች። አንደኛው ተግባሯ ሰው መነኩሴ ሲሆን እነዚህን ሁሉ የሚያደርገውን ነገር ከዚህ በኋላ አላደርገውም ብሎ ነው የሚያስበው። አላደርግም ብላ ቃል ገባችና መነኮሰች። ከዛ በኋላ ከሰው ጋር መኖር ጀመረ። ከሰው ጋር መኖር ሲጀምር ሰዎች ምግብ በሚበሉበት ጊዜ፣ በሚያደርጉበት ጊዜ፣ ምግብ በሚሰሩበት በየትኛውንም ተግባራቸው በሚያደርጉ ሰዓት ላይ ብርሃን የምትይዝላቸው
ኃላፊነት ተሰጣት ማለት ነው። ብርሃን ትይዝላቸዋለች፣ ላይት ትይዝላቸዋለች። ምግብ እየበሉ ጨለማ ሲሆን ታበራላቸዋለች። በቃ እጇ ላይ ላይት አለ፣ ብርሃን አለ። ብርሃን የመያዝ ኃላፊነት ተሰጣት። አይጥ አላህ ለማሳደድ ቃል ገብታ ከዛ ስትመጣ ብርሃን የመያዝ ኃላፊነት ተሰጣት። ብርሃን የምትይዝ ሆነች። ብርሃን እጇ ላይ ገባ። እጇ ላይ ብርሃን ገባ አይደለም፣ ከሷ አልፋ ለሌሎች የምታበራ ሆነች። ሌሎች እንዳይሰናከሉ፣ እግራቸው እንዳይጎዳ፣ ሚስ እንዳደርጉ፣ እንዳይበላሹ፣ እንዳይወድቁ፣ እንዳይሰበሩ፣ ዳሜጅ እንዳይሆኑ እያዩ የሚሄዱበትን ብርሃን እጇ ላይ ከገባ በኋላ ያንን ብርሃን ይዛ የምትኖር ሆና ቀጠለች። በቃ በቤተሰብ ውስጥ ገብታለች። በቤተሰብ ውስጥ እንዲሁም የተሰጣት ኃላፊነት የሚገርም ኃላፊነት ነው ተሰጣት። በቃ ብርሃን ታበራላችኋለች እና ይሄኛውን ተግባራዋን ጀመረችና ስራ ከጀመረች በኋላ ዕለታት አንድ ቀን ከፊት ለፊታችሁ ብልጭ ሲል የምታሳዱት አይነት ባህሪ ካለ እችኛ ጥሩ ምሳሌ ትሆንላችኋለች። አንድ ቀን አይጥ እየዞራ ከዚህ ከፊት ለፊት እሷ ብርሃን ይዛ ከሚታበረው ፊት ለፊት አለፈ። እሷ በሚታበረው ብርሃን እየተጠቀመ አለፈ። በሚታበረው ብርሃን ውስጥ በብርሃኗ እይታ ውስጥ ገባ። ድሮ ማጣት የማትችለውን ብርሃን ከያዘች በኋላም እንደገና አየችውና አይጡን ለማሳደድ ብርሃኑን ለቃ ነው ሄደችው። ቢጋውስ ኦፍ የያዘችው ብርሃን የትም ሁሉ አይጋው ጨለማ ውስጥ እንጨት ስር አልጋ ስር ሁሉ ለማግባት አይሆንላትምና ብርሃኑን ለቃ በነፃነት ጨለማ ውስጥ ለመሮጥ እንዲያመቻት ብርሃኑን ለቃ ወደ ጨለማ በሄደች ሰዓት ላይ የተፈጠነው ነገር እንግዲህ ለማሰብ ቀላል ነው። ለማሰብ አያዳግትም። ልክ እንደዛ ነው እና ብርሃን ወደ ብርሃን ከመጠን እጃችን ላለው ብርሃን ነው። አፋችን ላለው ብርሃን ነው። አፋችን ንጹህ ሊሆን ይገባል። እጃችን ንጹህ ሊሆን ይገባል። ከበደል የነጻ ከውሸት የነጻ ከተንኮል የነጻ ሊሆን ይገባል። አልፎም ደግሞ እኛ ወደ ብርሃን ከመጠን በኋላ ለሌሎች ነው ብርሃን የምናበራው። ሌሎች በእኛ ብርሃን ውስጥ ይመላለሳሉ። ሌሎች በእኛ ብርሃን ውስጥ ሪሊፍ ያገኛሉ ማለት ነው። ስለዚህ ብርሃን የመያዝ ኃላፊነት ውስጥ ነው የገባ ነው እና እነዚህ ኪፕ ማድረግ መቻል አለብን። ሰዎች ይህን ኪፕ ሳያድርጉ ቀርቶ ወደ ብርሃን መጥቶ ብርሃኑን አስቀምጡ አሁንም የድሮ ጨለማን ይዘው የድሮ ማንነት የሚያሳድዱ ከሆነ እመኑኝ ሃይማኖተኛ ናቸው ማለት ነው። ሃይማኖተኛ ናቸው ማለት ነው። ሃይማኖተኝነት ስርዓት፣ ወግ አጥባቂ የሚባል ነገር ነው የሚያስቀጥሉት ማለት ነው የሚያስቀጥሉት። ስለዚህ ዘረኝነትና ሃይማኖተኝነት ብዙም አይራራቁም። ቅርብ ለቅርብ ናቸው። በጣም ነው የሚቀራረቡት። ዝምድና ሁላ ይኖራቸዋል። የሆነ በተግባር የሚገናኙበት ይኖራቸዋል። ዘረኝነትና ሃይማኖተኝነት በባህሪና በሚገለጥ ባህሪያቸው የሆነ ቦታ ላይ መገናኘታቸው የማይቀር ነው። ይገናኛሉ። ለምሳሌ ዘረኛ የሆነ ሰው የሚያደርገው ነገር ጨለማ ውስጥ ነው የሚያደርገው። ሰው ከተኛ በኋላ ነው የሚያደርገው። ሰው ከተኛ በኋላ ማታ እየዞራ ሊያደርግ ይችላል። ከሰው ተደብቆ በተደበቃ ቦታ ስውር በሆነ ቦታ ነው የሚያደርገው። የሚያደርጋቸው ነገሮች በአደባባይ ማድረግ አቅም አይኖረውም። ልክ እንደዛው ደግሞ ሃይማኖተኛ የሆነ ሰው የሚያደርጋቸው ነገሮች በብርሃን ሁሉ ሊሰማ በሚችልበት አያደርገውም። ስለዚህ ሁለቱም የሚያደርጉት ተግባራቸውን የሚፈጽሙበት ቦታ ቢኖር ያጋራቸዋል ማለት ነው። ይጋራሉ። የሚገናኙበት ሰፈር አላቸው። ተግባራቸው ሰፈሩ አንድ ነው። የሚሽናቸውም ሰፈሩ አንድ ነው። ሁለቱም እኩል የሚሸቱት ነገር ቢኖር ምድር ይሸታሉ ማለት ነው። ምድር ይሸታል። ሰላም አይሸቱም። እረፍት አይሸቱም። ዳና አይሸቱም። መልካም አይሸቱም። መልካም አያወሩም። እነሱ ጋር ሰው ቀረብ ብሎ አይጽናናም፣ አይበረታም። እነሱ ጋር ሰው ቢቀርብ ታሞ ነው የሚሄደው። ሃይማኖተኛ የሆነ ሰው ጋር ብትቀርቡ ታማችሁ ነው የምትሄዱት። ውስጣችሁ ጥያቄ ላይ ገብቶ አእምሯችሁ ተረብሾ ህይወታችሁ ተናግቶ ነው የምትሄዱት። አትጠቀሙም። እነዚህ አይነት ሰዎች የሚያበረቱ፣ የሚያስተምሩ፣ የሚጠግኑ፣ የሚያጽናኑ አይደሉም። ኢቨን ማጽናኛ ቦታ ሰው በሚጽናናበት ቦታ እንኳን የሚያደርጉት ነገር ትርጉም የማይሰጥ ነው የሚሆነው ማለት ነው። እነዚህ አይነት ሰዎች
ይህን አይነት ባህሪያቸውን መተው ያለባቸው። ካልተው በክርስቶስ ውስጥ አለን ማለት አይችሉም። በህዝብ ውስጥ አለን፣ በሰው ውስጥ አለን ማለት አይችሉም። ሰው በመሆኑ ሰርቭ የማያደርጉበት አቅም ሰዎች ውስጥ እያደገ ከሆነ ዘረኝነት ነው። ሰውን ሰው በመሆኑ ብቻ ትርኢት ለማድረግ የማያስብ ሰርቪስ ለማስጠት የሆነ ነገር ለማድረግ ሰፈር መሄድ አመጣጡ የሰውየው ባክግራውንድ ከየት እንደመጣ የማዘር የማህበረሰብ እንደሆነ እነዚህ ነገሮች አውቆ ሰውየው ያለውን ነገር አይቶ ሰርቪስ ለማስጠት የሚያስብ ከሆነ አይሆንም፣ እንደዚህ ሊሆን አይችልም። ስለዚህ ዘረኝነትና ሃይማኖተኝነት የትውልድ ገዳይ ናቸው። ለትውልድ ገዳይ ናቸው። ለትውልድ ፉቸር አይሆኑም። ትውልድን አያነጹም። ትውልድን አያስተምሩም። ትውልድን አይቀርጹም። ትውልድ የሚቀረጸው፣ ትውልድ የሚነጻው፣ ትውልድ ቀና ብሎ የሚሄድ ትውልድ፣ ደፋር ትውልድ፣ የሚጠቅም ትውልድ፣ ለህዝብ የሚሆን፣ ለቤተ ክርስቲያን የሚሆን፣ ለአባቶችን የሚያከብር ትውልድ ማፍራት የምንችለው ከነዚህ ከሁለቱም ከረጢቱ ሰው ማውጣት ስንችል ነው። ከነዚህ ከሁለቱም ሻንጣው ሰዎችን ማውጣት ስንችል፣ ከነዚህ ከሁለቱም ጭምብል ውስጥ ያሉ ሰዎች ጭምብላቸውን ገልጠን ሁለቱም ጭምብል የማይጠቅም መሆኑን በድፍረት መናገር ከቻልን ብቻ ነው ከነዚህ ሰዎችን መናጠቅ እንችላለን። እግዚአብሔር ደግሞ ኃይል የሚሰጥ አምላክ ነው። እነዚህ ሰዎች አንዳንዴ በእውቀት ኢጦት ምክንያት መጽሐፍ ሲናገር ዕውቀት በማጣቱ ነው የሚለው ህዝብን። ሰው ዕውቀት ከሌለው የድሮውን ነው የሚያስቀጥለው። የድሮውን የማስቀጠል ዕውቀት የለው ሐሳብ ከሌለው። ስለዚህ እነዚህ ነገሮች መተው ያለባቸው ነገሮች ናቸው። መተው ያለባቸው በጌታ በኢየሱስ ክርስቶስ እነዚህ ክፉ ናቸው ማለት ነው። ሃይማኖተኝነት ሃይማኖተኛ ሆኖ ክርስቶስን ማየት አይቻልም። መስቀል ሊታይ አይችልም። ሰው ሃይማኖተኛ ከሆነ መስቀል አያይም። ሃይማኖተኛ ከሆነ ክርስቶስ መስቀል ላይ ከፈለው ቫልዩ አይገባው። ክርስቶስ መስቀል ላይ የከፈለው ዋጋ ይቀልብናል ማለት ነው። ይቀላል፣ በጣም ነው የሚቀልብን። ክርስቶስ መስቀል ላይ ያፈሰሰው ደም ይቀልብናል ማለት ነው። ክርስቶስ መስቀል ላይ ያሳየው ፍቅር እንረሳዋለን ማለት ነው። ክርስቶስ በመስቀል ላይ ሆኖ የጨረሰልን ነገር እንረሳዋለን። ያለቀልን ያለፈልን ነገር እኮ ብዙ ነው። ቀና ብለን መናገር እኮ የማንችል ነበር። ቀና ብለን መቆም የማንችል፣ ቀና ብለን መሄድ የማንችል፣ በብዙ ድካምና በብዙ ውጣ ውረድ፣ በብዙ በሰዎችም በአጋንንትም ተጽዕኖ ውስጥ የሚኖር ሌላ ነገር ያለ እስከማይመስለን ድረስ ያያዝነው ነገር ትክክል ይመስለን የነበረ ጊዜ ግን ትክክል ያልሆነ ነገር ከዛ ውስጥ እኮ ነው እግዚአብሔር ያወጣን። እግዚአብሔር ወደ ብርሃን የጠራን እኮ ከእንዲህ አይነት ላይፍ ነው። ስለዚህ ወደዚህ ከመጠን ድረስ እስካለን ድረስ ኢየሱስ እስካለን ድረስ ስለዚህ እነዚህ ነገሮች ማተው ያለብን ማስተዋል አለብን። እነዚህ ነገሮች ደግሞ ማድረግ የምንችለው በፍቅር ብቻ ነው። በፍቅር ብቻ ነው እነዚህ ማድረግ የምንችለው። ሰዎች የድሮ ማንነታቸውን ይዞ የሚሄዱበትን መንገድ እንዳይሄዱ የሚሄዱበት ልክ እንዳልሆነ ሰዎችን የመጀመሪያ ማድረግ የምንችለው ሰዎችን በፍቅር አድሬስ ካደረግናቸው በኋላ ነው። በእድሜ ሊበልጡን ይችላሉ፣ ሊበልጧችሁ ይችላል፣ በሆነ ነገር ሊበልጧችሁ ይችላል። ግን በፍቅር ብትቀርቧቸው ሊያቀርቧችሁም ስለሚችል በፍቅር ቀርበን እነዚህ የሚያደርጉ ሰዎች ዘረኝነትንና ሃይማኖተኝነትን ሁለቱም መጽሐፍ እንደማይደግፋቸው መጽሐፍ ፍቅር የእግዚአብሔር ቃል እንደሆነ ፍቅር እንደሆነ ስለዚህ እዚህ ፍቅር ውስጥ ደግሞ እነዚህ ሁለቱ ነገሮች ቫሉዋቸው ከማበላሻት ዳሜጅ ከማድረግ ሰውን ከማንቋሸሽ ያለፈ ማንነት እንደሌላቸው በፍቅር የምንነግራቸው ከሆነ ይሰሙናል ማለት ነው። ስለዚህ እነዚህ ሰዎች ጋር በፍቅር ቀርበን የእግዚአብሔርን ቃል በፍቅር እውነትን በፍቅር ግለጡ እንደሚል ማለት እውነትን በፍቅር ግለጡ እንደሚል ክፉ ለሚያደርግ ክፉ በማድረግ መመለስ አይቻልም። ሰዎች ክፉ የሚያደርጉት ወደው አይደለም፣
ወዶ አይደለም። ክፉን የሚያደርጉት ወዶ ታዞበት እኮ አይደለም። እና ተጽዕኖ ተደርጎባቸው ብዙ ጊዜ ሰዎች የሚያደርጉት ነገር ተጽዕኖ ሲያደርግባቸው ነው። ያ ነገር ኦቨር ይሄድባቸዋል፣ በጣም ይሄድባቸዋል። ከፍ ብሎ ሲታይባቸው መቋቋም ያቅታሉ። ሰው በጣም ሲሪበው፣ በጣም ከራበው ምግብ አያማርጥም። በጣም ከተራባ ምግብ አያማርጥም። በጣም ከተጎዳ የሆነ ነገር አያማርጥም። እነዚህ ሰዎችም እኮ በጣም ስለተቸገሩ የማማረጥ አቅም ነው ያጡት። ለማማረጥ አቅም ነው ያጡት። ለመኖር እኮ ይፈልጋል። ትክክለኛ ነገር ሰው ሁሉ መኖር ይፈልጋል። ትክክለኛ ነገር ግን መኖር የማይችሉበት ዋነኛውን የመጀመሪያው ርዝን ቢኖር ትክክለኛ ነገር አለመመገብ ነው። የሚሰጣን የሚመግበን ከሌላ ያለውን ለመኖር ነው የምንከደደው። ያለው ደግሞ ተጽዕኖ የማድረግ አቅም አለው። እኔ ነኝ ያለው ስትነሳ፣ ስትቀመጥ፣ ስትሄድ፣ ስትሰራ ዕለት ተዕለት ተግባሪ ላይ ሁሉ ጊዜ የሚታየው ነገር አትሊስት ውስጥ ላይ ፒክቸሩን ኢሜጁን የመቶ አቅም አለው። ኢሜጁን ይተዋል። ውስጣችን ላይ ኢሜጁ ይተውልናል ማለት ነው። ስለዚህ ቀስ በቀስ ተጽዕኖ እያደረገብን ነው የሚሄደው። አእምሮ ላይ ተጽዕኖ እያደረገ፣ ልብ ላይ ተጽዕኖ እያደረገ እና ወደ ተግባር የመሄድ እድሉ በጣም እየሰፋ እኛ የማድረግ እድሉ ላይ አለው። ስለዚህ እነዚህ ነገሮች የሚያደርጉ ሰዎች ተወዶ ሳይሆን ሌት ቀን የሚያዩት ሚዲያ ላይ ይሁን፣ ማህበራዊ ሚዲያ ላይ ይሁን፣ ሰው ጋር ይሁን፣ ጓደኞቻቸው ጋር ይሁን፣ ዌርኤቨር እነዚህ ነገሮች እያዩ ዕለት የሚያዩ ከሆነ ኖርማል ነው የሚሆነው። ስለዚህ የምናየው ነገር የምንሰማው ነገር መርጠን እንድንሰማና እነዚህ አይነት ህይወት ውስጥ ያሉ ሰዎችን ሃርች ከማድረግ አታክ ከማድረግ ከማበሳጫት ከማሸማቀቅ ባለፈ በእግዚአብሔር ቃል ፍቅር በእግዚአብሔር ቃል እውነት ስንቀርባቸው ሰዎች ይተዋሉ፣ ወደኛ ይመጣሉ ማለት ነው። ይመጣሉ ማለት ካሉበት ይወጣሉ። እኔ ወዳለሁበት ይመጣሉ ማለት ሳይሆን ወደ ክርስቶስ ይመጣሉ። ወደ ትክክለኛ ሐሳብ ውስጥ ሰው ወደ ትክክለኛ ማንነት ማምጣት ነው። ሰዎች ትክክለኛ ማንነታቸው ትክክለኛ የሆነ ነገር ወደ ማድረግ ሰዎችን ይዘናቸው እንወጣለን ማለት ነው። በጌታ በኢየሱስ ክርስቶስ ይሆንልን፣ ይብዛልን እላለሁ። ይብዛልን ቢካዝ ከሆነ ተጽዕኖ ወደ ሆነ ተጽዕኖ ማውጣት መቻል አለብን ማለት ነው። ማውጣት መቻል አለብን። ከአንደኛ ሁለቱም ተጽዕኖ ቢካዝ ተጽዕኖ ናቸው። ከተጽዕኖ ወደ ሌላኛው ተጽዕኖ፣ ከክፉ ተጽዕኖ ወደ መልካም ተጽዕኖ፣ ከክፉ ተግባር ወደ መልካም ተግባር፣ ከክፉ ስራ ወደ መልካም ስራ፣ ከክፉ ዓላማ ወደ መልካም ዓላማ ሰዎችን ማዘጋጀት። ሰዎችን ለክፉ ዓላማ የሚያዘጋጁ ክፉ ነገሮች ናቸው። ሰዎችን ለመልካም ዓላማ የሚያዘጋጁ ደግሞ መልካም ዓላማ ናቸው። ለሰዎችን ለመልካም ነገር የሚያበቁ ደግሞ መልካም የሆኑ ነገሮች ናቸው። ይሄኛውን ሲናገር በምክንያት ነው የምናገረው። ሰዎችን ባክግራውንዳቸውን ድካም በአደባባይ በማንቋሸሽ ሰዎች ወደ ትክክለኛ መሰረት ማምጣት አይቻልም። በታሪክ አይቻልም። ይሄ የወንጌል ድፍረት ሊመስለን ይችላል፣ ግን አይደለም። ሰዎችን ወደ እውነት የምናመጣው እውነተኛ የሆነው ነገር ወደ ትክክለኛ ተጽዕኖ ልናመጣቸው የምንችለው ትክክለኛ የሆነውን ነገር በማድረግ እና በመቃወም አይደለም። ያሉበት ጳውሎስ እኮ የማይታየው አምላክ ብሎ እንዲህ ሲሉ የማይታየው አምላክ ይሄ ነው ብሎ ነው ነገራቸው። በፍቅር በጥበብ ማለት ነው። እግዚአብሔር ቃል ጥበብ የሚሰጥ አምላክ ነው። እግዚአብሔር ቃል ጥበብ ይሰጣል። እግዚአብሔር ጥበብ የሚሰጥ አምላክ ነው። በጥበብ ሰዎችን እውነተኛ የሆነውን ነገር በፍቅር ነው። ማንኛውም አይነት ሰው እናንተ ጋር ማቆያት የምትችሉት በፍቅር ብቻ ነው። ሰውን በፍቅርና በፍቅር ብቻ ነው ማንም እርሱ ጋር ማቆያት የምችለው። ካልሆነ ማንንም አይደለም ሰውየውን ሐሳቡን እናንተ ጋር ታቆዩ። ፍቅር የሆነ ሰው፣ ትሁት የሆነ ሰው፣ ደግ የሆነ ልብ ያለው ሰው፣ የሚወድ ሰው፣ ዳና ነገር የሚናገር ሰው፣ ምላሱ አንደበቱ መልካም ነገር የተለማመደ ሰው ገጥሟችሁ ስትለዩ ባህሪው አይሞራችሁ ላይ ነው የሚመጣው። አስተዳደጉ ነው የምታስቡት። ማን ነው ያሳደገው ነው የምትሉት። ዳና የሆነ ሰው፣ ጥሩ የሆነ ሰው፣ አመለካከቱ አቲቱዱ ያልተበላሸውን ሰው ስታገኙ የሚገርም ሰው ነው
የሚገርም ሰው ነው። ይሄ ሰውዬ በጣም ጥሩ ሰው ነው። ውስጡ ለጥሩ ነገር አለ። በቃ ሰውዬው ሄዶ ስለ ሰውዬ ታወራላችሁ። ሰውዬው ሄዶ ስለ ሰውዬው ሌላ ጊዜ እድሉን ብታገኙ ከዛ ሰውዬ ጋር የመሆናችሁን ነገር እየተመኛችሁ ነው የምትኖሩት ማለት ቢካውዝ ኦፍ ሰውዬው ከሚያሳየው ነገር የጥላቻ ልብ የለውም፣ የሚጣላ ልብ የለውም፣ ክፉ ነገር የለውም፣ ክፉ እውቀት የለውም፣ ክፉ ነገር የለውም። የሚናገረው ነገር ደግ ነው፣ ቸር ነው። በኔቸር ሰው መልካም ነገር ለማድረግ የተፈጠረ ነው ብለናል። መጀመሪያ ላይ ጀምር ለስንጀምር እንዲህ የሚል ነገር ተናግረናል። መጽሐፍ ቅዱስ ሲናገር መልካሙን ሁሉ ለማስራት በክርስቶስ ኢየሱስ ተፈጥረናል። ይሄ ነምበር 1 የተፈጠርንበት ዓላማ ነው። እግዚአብሔርን እያመለክን መልካም የሆነውን ስራ እያደረግን በምንሰራበት በመስሪያ ቤታችን ላይ በስራ ቦታዎቻችን ላይ ከጓደኞቻችን ጋር አብረናቸውም ሲኖር ስንለይም እቺ ነገር በደንብ ትያዝልን። ከጓደኞቻችን ከስራ ባልደረቦቻችን ጋር አብረናቸውም ስንሆን ከነሱም ተለይተን ስለነሱ የምናደርገው የምናስበው ተመሳሳይ መሆን አለበት። አብረናቸው ሆነን የምናደርገውና ከተለየናቸው በኋላ የምናደርገው ሁለቱም የሚጋጩ ከሆነ ስቲል ከሁለት በአንዱ ቀንበር ውስጥ ነን። ወይም በዘረኝነት ቀንበር ውስጥ ነን፣ ወይም በሃይማኖተኝነት ቀንበር ውስጥ ነን። አሁንም ወደ ትክክለኛ ቦታችን ፖዚሽናችንን አላገኘ ነው ማለት ነው። በመስሪያ ቤት ላይ በምናደርገው በምንሰራበት ቦታ አንዳችን ለአንዳችን ማያያዝ መቻል አለብን ማለት ነው። በሚሰሩበት ቦታ እንደዚህ ተጠቃብ ሰዎች አንዳቸው ለሌላቸው ጠላት ሲሆን እናያቸዋለን በብዙ መስሪያ ቤት። በዚህ ምክንያት እዚህ ምድር ላይ የሚከብደው በጣም የሚከብደው ነገር በዚህ ምድር ማለት አሁን ያለበት ቦታ ሳይሆን the whole world ማለት ነው። በዚህ ዩኒቨርሲቲ በጣም የሚከብደው ነገር ከሰው ጋር ሲኖር የሰው ባህሪ ነው። በዚህ ምድር ላይ ኢርዝ በምትባል ፕላኔት ላይ ሰዎች ሊኖሩ ምቹ የሆኑበት በሁሉ ስፍራ ላይ ከሰው ጋር ሲኖር በጣም የሚከብደው ነገር ቢኖር ከስራ ይልቅ የሰው ባህሪ ነው። ከስራ ይልቅ የሚጎዳው የሰው ባህሪ ነው። ስራ ይለመዳል። ስራውን ምንም አድርጋችሁ የተወሰነ ከሄዳችሁ በኋላ አዳፕት ነው የምታደርጉት፣ ትለምዱታላችሁ። ከለመዳችሁት በኋላ በእናንተ ማናጅመንቱ ስር ውስጥ ይሆናል። እናንተ በምታውቁት በእናንተ ኮማን ሴንስ የሚሄድላችሁ ይሆናል ማለት ነው። ግን በጣም የሚከብደው የሰው ባህሪ ነው። በዚህ ምክንያት ብዙ ጊዜ ሰዎች አንድ ቦታ አይጸኑም፣ ይወጣሉ። በቃ ብዙ ነገር ነው የሚያደርጉት። ይባረራሉ፣ የሆነ ነገር ይሆናሉ፣ ይጋጫሉ፣ ይጣላሉ፣ ውስጣቸውን ይጎዳሉ። አንዱ ሌላውን ይጎዳል፣ አንዱ ይጎዳል፣ አንዱ ተጎጂ፣ አንዱ ጎጂ ምናምን የሚሆነው እነዚህ ነገሮች የሰው ባህሪ ነው። ስለዚህ ባህሪያችንን ማስተካከል መቻል አለብን። ባህሪያችንን ስናስተካክል ሃይማኖተኝነት እና ዘረኝነት የሚባል ሁለቱም ነገር ከኛ ውስጥ በስሪንጅ ነው የሚወጣው። በስሪንጅ ወጥቶ ነው የሚያልቅብን። እንደ ጮማ ከኛ ውስጥ የሚወጣ ነገር ነው። ካርስ ነው፣ ማርገም ነው፣ ህመም ነው። እኛ ውስጥ ብቻ የሚቀመጥ ሳይሆን እነዚህ ሁለቱም ባይዘው ህመም ናቸው። ህመሙ ሰውየውን ብቻ የሚያስታምም ሰውየው የሚያየውን ሁሉ የሚያስታምም ነው። ከሰውየው ውስጥ ከአንደበቱ የሚወጣ ህመም ነው። ከአእምሮ ውስጥ የሚወጣ ህመም ነው። በእይታ ውስጥ ያለ ህመም ነው። አይኖቹ ሳዩ የሚያስጠላ ህመም ነው። የአይኑ ነጸብራቅ ራሱ ህመም ነው። ከአንደበቱ የሚወጣው ህመም ነው። እነዚህ ነገሮች ዘረኝነትና ሃይማኖተኝነት ሁለቱም ህመም ናቸው። በሌላኛው ሳይድ ህመም ናቸው ማለት የሚያያቸውን ሁሉ ያሳምማሉ። በእንደዚህ አይነት ባህሪና ካቲካላ ሳውስ ያሉ ሰዎች የሚያደርጉት ነገር ሁሉ ያሳምማል። በቃ ያሳምማቸዋል፣ ያማል። የሚያወሩት ነገር አንዱም አይጣፍጥም ማለት እንደነሱ የሚታስቡ ወይም እንደነሱ አይነት ባህሪ ወይም አቲቱድ ውስጥ የሌላውን ሰው ይጎዳሉ። በጣም ነው የሚጎዱት። ሌላኛው ደግሞ የነዚህ የሁለቱ ሰዎች ባህሪ አያመሰግነው። ሃይማኖተኛና ዘረኛ የሆነ ሰው መቼም ሲያመሰግን አመስጋኝ አይደለም። ሰውንም አያመሰግንም፣ እግዚአብሔርንም አያመሰግንም። የሚያመሰግን ሰው ሁሌ የሚያማርር ሰው እንዲያማርር ሰው ግራ እንዲገባው ሰው ጥያቄ ሁሉ ጊዜ ጥያቄ የሚያደርግ ሰው በነፃነት እረፍት ውስጥ እንዳይኖር የማድረግ አቅም አለው። የማይጠቅም ልብስ ነው። ሁለቱም ባህሪ ሰዎችን በጣም ነው የሚያበላሹት። እነዚህ ሁለቱ እንደ ልብስ ሰው ላይ የሚቆዩ ነገሮች ናቸው። ግን
ማውለቅ ከቻልናቸው ደግሞ የሚወልቁ ነገሮች ናቸው። ማውለቅ ከቻሉ የሚወልቅ ነው። አውልቆ አዲሱ መልበስ ነው። ለዚህኛው the only solution ክርስቶስን መልበስ ነው ማለት ነው። ክርስቶስን መልበስ። ክርስቶስ እንዴት ነው የሚለበሰው? ጥሩ ጥያቄ ነው። ክርስቶስ እንዴት ነው የሚለበሰው? አንዱን ልብስ ሳታወጡ ሌላኛውን ከለበሳቸው አንድ ሰው እንዲያደረገ ይባላል። አዲስ ልብስ ገዘና አዲስ ልብስ ከገዛ በኋላ የድሮ ከነተራ አለች አሉ ከሰድርያ ነገር አለች ከውስጥ እሷ ላይ ቂመራ አለባት፣ ብዙ ነገር አለባት፣ ታሳክካለች፣ ቆሻለች፣ አርጅታለች እና ብዙ ነገር ሆናለች እና አዲሱን ልብስ ከላይ ለብሱ፣ ሱፉን ሁሉ ከላይ ለብሱ፣ አዲሱን ሁሉ በደንብ አድርጎ አድርጎ ከላይ ከለበሳ በኋላ ውስጥ ደግሞ ያችኛው ኪፕ አድርጓታል። ቢኮዝ አልተዋትም። እሷን በቃ እዚህ አድርሰኛለችና በቃ እሷን ሊተዋት አልችልም በሚለው ሳይንስ ኪፕ አድርጓት ነበር። ከውስጥ ለካ ለብሷታል። አዲስ ልብስ ለብሶ በሰው መካከል ይንሾካሾካል። ሰውነቱን በጭራ ምን ይሆናል? ኮንፈርት አይሰማውም። ያላ አለ ሲፈተሽ ለካ ከውስጥ የደረባ ነገር አለ። ከላይ የለበሰው የሚያምር ነው፣ ደስ የሚል ነው። ከረበቱ ያምራል፣ ኮሶፉ ያምራል፣ ጫማው ያምራል፣ የጸጉር ስታይል ዋትቨር ኤኒ የሚያሳየችው ፊዚካል ያሉ ነገር በሙሉ ያምራሉ። ግን ሰውየውን እረፍት የነሳ ነገር ውስጡ ላይ አለ። ደስታውን የነሳ ነገር፣ ኮምፎርት ያሳጣው፣ ኮምፎርት ዞን ላይ ሆኖ ኮምፎርት እንዳይሰማው ያደረገው ነገር ውስጡ ላይ ነበረና ያኛው ነገር ለካ ምንድነው? የድሮዋ ነገር ከውስጥ ደርቧት ነበረ ማለት ነው። ከውስጥ ደርቧታል። እቺ ነገር ከውስጥ እሷ መጀመሪያውኑ ባትገባ አሁንም ቢሆን ብትወጣ እረፍት ነው የሚሆነው። መንሾካሾቅ ሆንም ሰላም ባለበት ሰው ሰላም ባለበት እኮ ያለ ሰላም የሚኖረው። ሰላም ባለበት ያለ ሰላም መኖር ማለት ነው። ስለዚህ እጅኛው ከውስጥ የደረብነው ነገር አለ፣ የደረቡት ነገር አለ። ያ የደረቡት ነገር ባህሪው ነው። እሱ ነው እየተንጸባረቀ ያን ሙሉ አዲሱን ሁሉ ዳሜጅ እያደረገ የሚቀጥለው ማለት ነው። ውስጥ ላይ ተደራቢ የሆነች ነገር አለች። እሷ መውጣት አለባት። እቺ ካልወጣች ወይ ሃይማኖተኛ ነው ወይ ዘረኛ ታደርጋቸዋለች ማለት ነው። ሰዎችን ዘረኛና ሃይማኖተኛ የሚያደርጉ ባህሪያት ኦልድ ባህሪ ናቸው ማለት ነው። የድሮ ቤት ባህሪ ነው። የድሮ ሰፈር ባህሪ ነው። የድሮ ማንነት ባህሪ ነው። የድሮ ማለት ነው። የድሮ የአያቶች ባህሪ ነው ማለት የቆያ ባህሪ፣ ያደረ ባህሪ። ኤልዛቤል የምትባል የንጉሥ ባለቤት ክፉ መንፈስ ያለባት አጋንንታዬ የሆነ አምልኮን የምታስኬድ ነበረች። ሞታለች። አሁን የለችም። ባሏም የለም። አካብ ይባላል። ሚስቱም የለችም፣ እሷም የለችም። ሁለቱም ግን የሉም። አካብ ብዙም እየተነሳ እናየውም። ብዙ ቦታ ግን የኤልዛቤል መንፈስ ይላል። እሷ እንግዲህ በብሉይ ኪዳን ዘመን ሞታ በአዲስ ኪዳን መጨረሻኛው መጽሐፍ ላይ የኤልዛቤል መንፈስ ብሎ መጽሐፍ ቅዱስ ነው። አሁንም ድረስ የኤልዛቤል መንፈስ አለ። ያ ማለት ከትውልድ ወደ ትውልድ እየተሸጋገረ የመጣ ክፉ ነው። ስለዚህ ሃይማኖተኛውም ዘረኛ የሆኑ ሰዎች ይሄ ነገር እየተሸጋገረ እያለፈባቸው እነሱ ጋር ደርሶ ነው በዚህ ቢሰቃዩትና ስለዚህ ከነዚህ ነገሮች ማውጣት እንድንችል ጌታ ይርዳን። በርቱ። ሰላማችሁ ብዙ ይሁን። አይ ላቭ ዩ ሶ ማች። እግዚአብሔር አምላክ ይባርከን። ተባረኩ። ስለዚህ እነዚህ ነገሮች ማረቅ መቻል አለብን ማለት ነው። ቤቱ አዲስ የሆኑ እንደገና ጨምረ አስተዋውሳለሁ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ በማድረግ ደውል ምልክቷ እሷ በፍጹም ልትረሳ የማትገባ ቂማም የሆነች ነገር ነች። እሷን እንድታደርጉ በታላቅ ትህትና ጋብዛለሁ። ሰላማችሁ ብዙን። በሚቀጥለው በሌላ ቪዲዮ ነው በሌላ ክላስ እንገናኛለን። አይ ላቭ ዩ ሶ ማች። ተባረኩ። በኢየሱስ ስም አሜን።